በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ ኦርቶዶክሳውያን እንደምን አላችሁ? በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን። ቪዲዮ ላይ ተግሬሽ ውስጤ አዘገየ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለመባ ለአስራት በኩራት የምንጠቀማቸው ነገሮች ቤተክርስቲያኒቱ ለአገልግሎት የምትጠቀማቸው ቢሆኑ ይመከራል። ለምሳሌ እንደነ ዘቢብ፣ ጧፍ፣ ዕጣን፣ መቀደሻ አልባሳት፣ ንዋየ ቅድሳት፣ ምንጣፍ፣ መጋረጃ እነዚህን የመሳሰሉ ነገሮች ቢሆኑ ለአገልግሎት የምትጠቀምባቸው ነገሮች ቢሆኑ ይመከራል። አሁን ግን አዳዲስ እየገቡ ያሉ ፋሽኖች አሉ። ለምሳሌ አሁን እንደዚህ ቪዲዮ ላይ እንደተመለከታችሁት የአበባ መባ ለሐመረኖ ቅድስት ኪዳነ ምሕረት ቤተክርስቲያን ሲገባ እያየን ነበርና ያው በተለያዩ ሶሻል ሚዲያዎች ላይ ይህ አበባ ከዚህ በፊት ለአንዲት እህታችን በማጫነት ወይም ለሽምግልና ሲኬድ የቀረበ አበባ ነውና እንደ ዋጋውን ሰምተን ቅንጦትነቱን አይተን እጅግ ተገርመን ነበርና ይሄ መባ ይሄ አበባ ምንም ያህል ያውጣ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዲህ አይነት የመባ ስርዓትም እንደሌለ እንግዲህ ካለ ታስረዱናላችሁ። እንደሌለ ግን እናውቃለንና ከየት የመጣ ፋሽን ነው? ከመቼ ጀምሮ ያመጣ ነው ነገር ነው? ሲቀጥል አንድ ሰሞን በቁልቢ ቅዱስ ገብርኤል ገዳም የማይሆን ነገሮች በስዕለት መልክ መጥተው ምዕመኑ ሲስቅም ሲሳቀቅም የነበረበት ነበርና በተመሳሳይ ሁኔታ ነገ ከነገ ወዲያ ደግሞ ቤተክርስቲያናችን ላይ ከሰርግ ዊዲንግ ፕላነሮች በዘለለ ደግሞ አሁን ደግሞ የመባ ኢቨንት ኦርጋናይዘር እንዳናቋቁም የሚል ፍራቻ አለኝ ፐርሰናሊ እና እዚህ ጉዳይ ላይ የቤተክርስቲያን አባቶች፣ እህቶች፣ ወንድሞች መባውን የሚያመጣችሁት እኔ ለአንዳንድ ሰዎች አይደለም ይሄ ጉዳይ ይሄ ሐሳብ ይሄ በእግዚአብሔርና በሰው መካከል ለምን ትገባላችሁ? ምን አገባችሁ? ምንስ ቢሰጥ ምናምን ለሚል ሰው አይደለም ይሄ ሐሳብ። እንደ አንድ የቤተክርስቲያን ልጅ ጉዳዩ እንደሚገደው ሰው ነው ጥያቄውን ያነሳሁትና በቅንነት መልሶቻችሁን እንደምትሰጡኝ ተስፋ አደርጋለሁ። ሰላም እግዚአብሔር ከሁላችን ጋር ይሁን።